ሰላም ለሁላችሁ ይሁን ወንድሞችና እህቶች ያክብሮት ሰላምታዬ በእያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም የእግዚአብሔርን ቃል አብረን እንድንመለከት በዚህ መድረክ መጥቻለሁ። ልናገርበት የምወደው ክፍል የሚገኘው ሁለተኛ ነገሥት ምዕራፍ 3 ቁጥር 18 ላይ ነው። ቃሉ እንደዚህ ይላል፣ ይህም በእግዚአብሔር ዓይን ቀላል ነገር ነው። ታሪኩ በዋነኝነት የሚያጠነጥነው ሁለቱ ነገሥታት የእስራኤልና የይሁዳ ነገሥታት ሞዓባውያንን ለመግጠምና ለማስገበር ያደረጉትን ዘመቻ ነው። ነገር ግን በኤዶምያስ መንገድ ጦርነቱን ለማድረግ የወጡት እነዚህ ነገሥታት ወደ ጦርነቱ ሳይደርሱና ጦርነቱን ሳይጀምሩ ፈታኝ የሆነ ነገር ገጠማቸው። ሰራዊቱ ይዞት የወጣው ውሃ ከእጃቸው አለቀ። ስለዚህም ተማከሩ፣ ምን እናድርግ? ይሄ ሁሉ ሰራዊት ሊያልቅ ነው። የእግዚአብሔር ድምፅ የሚገኝበት ነቢይ በዚህ የለምን ብለው ጠየቁ። ነቢዩ ኤልሳንም ተገናኙት። ነቢዩ ኤልሳ በገና ደርዳሪ ጠራ። በገናውን በደረደረ ጊዜ የእግዚአብሔር ድምፅ ወደሱ መጣ። የእግዚአብሔር ቃል ወደሱ መጣ። ድምፁንም ነገራቸው። በዚህ ሸለቆ ጉድጓድ ቆፍሩ፣ እግዚአብሔርም ውሃን ይሰጣችኋል። ዝናብም የለም፣ ደመናም የለም፣ ይሄ ሸለቆ ግን ውሃ ይሞላል አላቸው። በጣም በሚገርም ሁኔታ ቁጥር 20 ላይ በነጋውም የቁርባን ጊዜ በደረሰ ሰዓት ውሃ በኤዶምያስ መንገድ መጣ ይላል። ኤዶምያስ በተባለ ምድረ በዳ ውሃ አይገኝም በተባለበት ስፍራ እግዚአብሔር ያዘዘው፣ እግዚአብሔር የተናገረ ውሃ ለጥያቄያቸው መልስ የሆነ ለጥያቄያቸው መፍትሄ የሆነ ውሃ ወደ ጉድጓዳቸው መጣ። በጣም በሚገርም ሁኔታ እግዚአብሔር በተናገራቸው በድምፁና በድምፁ መፈጸም መካከል የነበረው ሰዓት አንድ ቀን እንኳን በቅጡ የሚሞላ አልነበረም። በሸለቆ ውሃውን ለመያዝ የሚያስችሉ ጉድጓዶች ቆፍረው ሲያጠናቅቁ የእግዚአብሔርን ቃል ታዘው ከነሱ የሚጠበቅባቸውን እርምጃ ፈጽመው በጨረሱ ጊዜ የእግዚአብሔር ውሃ ለሚያስፈልጋቸው በመንገዳቸው ላይ መጣ። ወንድሞችና እህቶች ምንድን ነው ዛሬ በሕይወታችን በጣም አስቸጋሪ የመሰለን፣ የማይታለፍ የመሰለን፣ የማይሆን የመሰለን? ነገር ግን የእግዚአብሔር ቃል የሚለው ይሄንን ነው። ይህም በእግዚአብሔር ዓይን ቀላል ነገር ነው። የኤዶምያስ ምድረ በዳ እንኳን የውሃ ጎርፍ ሊመጣበት እፍኝ ውሃ የማይገኝበት ስፍራ ነው። ነገር ግን እግዚአብሔር አዞታልና ዝናብም ሳይዘንብ ነፋስም ሳይነፍስ የእግዚአብሔርን ትእዛዝ ተከትሎ ውሃ ወደ ጉድጓዳቸው መጣ። ከለመድነው ከኖርንበት የምናቀው ከሚመስለን ነገር ይልቅ የእግዚአብሔርን የጊዜውን ድምፅ መታዘዝ ለነገራችን መልስን ይሰጠዋል፣ ለነገራችን ፍጥነት ይሰጠዋል። ይሄ የምንለው እንዴት ይሆናል የምንለው ነገር በእግዚአብሔር ዓይን ቀላል ነገር ነው። ነገር ግን በጣም ወሳኙ ነገር እግዚአብሔር ከኛ የሚጠብቀው የእሱን ድምፅ ሰምተን የመታዘዛችን ጉዳይ ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የጠራውና ያዘዘው በረከት በነገራችሁ ላይ ይምጣ። ሕይወታችሁን ያረስርሰው። እግዚአብሔር ያዘዘው ተአምራት በሕይወታችሁ ይገለጥ። ያልተጠባበቃችሁትን ነገር የሚያደርገው እግዚአብሔር በፊታችሁ ተአምራትን ያድርግ። ይህም በእግዚአብሔር ዓይን ፊት ቀላል ነገር ነው። በጌታ በኢየሱስ ስም ከፊታችሁ ባሉት ቀናቶች እንዲህ አይነት ተአምራትን መመልከት ይሁንላችሁ። እግዚአብሔር ይባርካችሁ ወንድሞችና እህቶች። ይህንን መልእክት ለወንድሞች ለእህቶች በማድረስ አብራችሁኝ እንድትሰሩ ዛሬም በትህትና ጥሬን አቀርባለሁ። አብራችሁኝም ስለምትሰሩ አስቀድሜ አመሰግናችኋለሁ። በብዙ ተባረኩልኝ።